ከአንድ ዓመት በፊት ነበረ ኮንተንት ክሬት ማድረግ የጀመርኩት። ዴቨሎፕመንት በደንብ አሁን የሚፈለግ ስራ ነው። ብትማሩት በደንብ የራሳችሁን ማርኬት ምናምን እሱ ላይ ማስተዋወቅ ትችላላችሁ። እናም በህይወቴ ያላሰብኳቸውና ያልጠበቅኳቸው ነገሮች ነበሩ የተፈጠሩት። ስኬታማ ከምላቸው ሰዎች ጋር አስተዋወቀኝ፣ ራሴን የተሻለ ቦታ እንዳደርግ አደረገኝ። እናም ደግሞ ብዙዎቻችሁ የምትጓጉለትን ገንዘብ ሜክ እንዳደርግ ረድቶኛል። ይሄ ሁላ ነገር ግን የተፈጠረው ደፍሬ ጠንካራ ሆኜ ያቺን ፖስት የምትለዋን ነገር ስለተጫንኩ ነው። አሁን ኤአይ ዘመን ላይ ደርሰናል። ሁሉም ስራዎች በሚባል ደረጃ በሚቀጥሉት 2-3 ዓመት ሪፕሌስ ይደረጋሉ። ቪዲዮ ኤዲተር በኤአይ ሪፕሌስ ተደርጓል። ተምኔል ዲዛይነር በኤአይ ሪፕሌስ ተደርጓል። ኢቨን ዶክተሮችን ተመልከቱ። ምስሉን ካገኘው አሳያችኋለሁ። ኢቨን ሰርጀሪ እየሰራ ነው። በሚቀጥሉት 2-3 ዓመታት ሙሉ ለሙሉ በሚባል ደረጃ በኤአይ ሪፕሌስ ይደረጋል። ነገር ግን ኤአይ አንድ ሪፕሌስ የሚያደርገው ነገር አለ። እርሱም እናንተን ነው። ታሪካችሁ፣ ማንነታችሁንና የእናንተን ብራንድ። አሁን ላይ እውነት ለመናገር ከሆነ እንደ ዩቲዩብ እና እንደ ቲክቶከር ላይፍን እየኖረ ያለ የለም። ቢኖሩም በጣም ጥቂት ናቸው። ዕለት ዕለት የእነሱን ላይፍ ስንመለከት ከጊዜ ወደ ጊዜ እየተሻሻለ እንጂ ወደ ታች እየሄደ እናይም። አብዛኞቻችን ክሬት የማናደርገው ማጆሪቲ ግን እኛ እነሱ ክሬት ያደረጉትን ቪዲዮዎች ዕለት ዕለት የተመለከትን ላይፋችን ዞር ብለን አናይም። ገንዘብ ሜክ እያደረግን አይደለም። ስለዚህ በዛሬ ቪዲዮ አንድ ሰው ከዜሮ ተነስቶ ክሬት ማድረግ እፈልጋለሁ፣ ዩቲዩብ መጀመር እፈልጋለሁ፣ ገንዘብ ሜክ ማድረግ እፈልጋለሁ ለሚል ሰው በጣም ትልቅ ብሉፕሪንት እሰጣቸዋለሁ። ሙሉ መንገዱን አሳያቸዋለሁ። የአንድ ዓመት ኤክስፔሪንሴን በ30 ደቂቃ አሳያችሁ ይሆናል። በእነዚህ በሚቀጥሉ 3 ወራት 1000 እና ከዛ በላይ ሰብስክራይበር ማግኘት ነው አላማችን። እና ደግሞ ይህን ቻናል ሞኒታይዝ ማድረግ ነው። እናንተም ትጠቀሙበታላችሁ። ሞረኒ ሞቲቬት ስለሚያደርገኝ ነው። አሁን ላይ ሰብስክራይብ ባታደረጉት ወደፊት ሰብስክራይብ ማድረጋችሁ አይቀርም እውነት ለመናገር፣ ምክንያቱም የሚገርሙ ብዙ ጠቃሚ ቪዲዮዎችን ይዤላችሁ ስለመጣ። ወደ የመጀመሪያው ኮንተንት ክሬተር ማይንድ ሴት ያስፈልጋችኋል። አብዛኛው ሰው እውነት ለመናገር መጀመሪያ ሲጀምር የኮንተንት ክሬተር ማይንድ ሴት የለውም። እኔን ተመልከቱ። ሲጀምር እኔ ኮንተንት ክሬት ለማድረግ አይደለም መጀመሪያ ላይ ኮንተንት ክሬት ማድረግ አለብህ ምናምን ተብዬ አይደለም ኮንተንት ክሬት ማድረግ የጀመርኩት። በኋላ እነግራችኋለሁ ታሪኬን። ግን አብዛኛው ሰው ምን ይለኛል ነው ሀሳባችሁ። እንደዚህ ቢለኝስ ነው። ግን ገገማ የሆነ ማይንድ ሴት ያስፈልጋችኋል። ገገማ የሆነ ማይንድ ሴት ደግሞ ለማምጣት ቱ ቢ ኦነስት ያንን ነገር መጀመሪያ ፖስት ማድረግ ያለባችሁን ነገር መድፈር አለባችሁ። እዛው በመቀጠል ደግሞ አንዳንዱ ሰው እዛው ላይ ፖስት እያደረገ ቪው እና ላይክ ያሳድዳል። ቪው እና ላይክ ማሳደድ የለባችሁ። ቢኮዝ ማንም አይላችሁ፣ ማንም ላይክ አያደርግላችሁ። ቢኮዝ ዩ አር ነቲንግ። ገና ጆርኒያችሁን እየጀመራችሁ ያላችሁ። ሉክ ትልቅ ደረጃ ላይ የደረሱ ዩቲዩበሮችን ስትመለከቱ መጀመሪያ ላይ 1-3 ዓመት እውነት ለመናገር ፈክተዋል። ማንም እያያችሁ አልነበረም። አሁን ከታወቁ በኋላ የምታያቸውን ቪዲዮ እያያችሁ አክቹሊ ከራሳችሁ ጋር እንድታወዳደሩ አልፈልግም። እንዳታቆሙ። ጀስት ፖስት ማድረግ ጀመሩ ማለት ነው። ሌላኛው ደግሞ ቪውም እያጣችሁ ከሆነ ሰውም ላይክ እያደረገላችሁ ካልሆነ እንዴት ነው ታዲያ እዛ ነገር ላይ የምትቆዩት? በጣም ይከብዳል። ጓደኞቻችሁ ያዩና ኦ ማይ ጋድ ቪው እኮ የለውም ቪዲዮን አይቼ ምናምን ሊሏችሁ ይችላሉ። አብዛኞቻችን እውነት ለመናገር ለሰው ነው እንጂ ላይክ ዊ ዶንት ኒድ ዳት። ጓደኞቻችሁ ከሆኑ ማለት እነሱ እያዩ ከሆነ የሚሰማቸው ነገር ለማለት የምትፈሩ ከሆነ አክቹሊ ብሎክ አድርጋቸው። ኮንተንት ክሬት እንደምታደርጉ አትንገሯቸው። እኔም እንደዛ ነው ያደረግኩት። 12ኛ ክፍል እያለሁ ለማንም አልናገርም። አይ ጀስት ፖስት አደርጋለሁ። ጥቂት የሆኑ ግሩፕ ኦፍ ፒፕል እሱም እኔን ይጠቅማሉ ብዬ የማስባቸው ለእነሱ ተናገርኩ። አዘርዋይስ ማጆሪቲ አያውቅም ነበረ። ቢኮዝ ቢያዩ ምንም አይጠቅማቸውም። እነሱ ሙድ እንደሚይዙ ነው የማውቀው። ካዩ ደግሞ አውድ ብሎግ ደም አሚን ያ አሁን ግን አላረገውም። ግን በዛ ሰዓት በጣም ፈሪ ስለነበርኩ ብሎክ ነበር የማደርጋቸው። ስለዚህ ከሚያስፈራችሁ ነገሮች ራቁና ጀስት በቃ ፖስት ማድረግ አለባችሁ። ማይንድ ሴቱ ሊኖራችሁ ይገባል። ህይወታችሁ በዚህ ነገር እንደሚቀየር ማሳመን አለባችሁ ራሳችሁን ማለት ነው። በደንብ ይሄንን ነገር በደንብ ከሀሳባችሁ ውስጥ ማስገባት ይኖርባቸዋል። ሁለተኛው ደግሞ ለምንድን ነው ፖስት ማድረግ ያለብን ማለት ለምንድን ነው ሶሻል ሚዲያ ላይ እንደዚህ ኮንተንት ክሬት የምናደርገው? ቱ ቢ ኦነስት ለራሳችሁ ነው። እኔም ቢሆን ላይክ ፖስት ማደርገው እዚህ ጋር ለእናንተ ማወራው ለራሴ ነው። ቱ ቢ ኦነስት ለእናንተ ጠቅሜ አክቹሊ እኔም ለመጠቀም ነው። ህይወታችሁን ለመቀየር ነው። የመጀመሪያ ኦፖርቹኒቲዎችን በደንብ ይከፍትላቸዋል። አሁን ላይ ከአንድ ተዋናይ ኦር ደግሞ አርቲስት በላይ የሆነች ቲክቶከር ናት ለሆኑ ብራንዶች ትላልቅ ብራንዶችን እየፈረመች ያላችሁ። ቢኮዝ ኦፍ ፐርሰናል ብራንድ በቃ ኦፖርቹኒቲ በጣም ይከፈትላችኋል። ኢቭን አይደለም ቀበሌ ብትሄዱ ላይክ ትስተናገዳላችሁ በስነስርዓት። ሆስፒታል ብትሄዱ በስነስርዓት ትስተናገዳላችሁ። ይሄ ማንም አይከደውም ነው። መንገድ ላይ ትሪት የምትደረጉበት ኤቭሪቲንግ ትሪት የምትደረጉበት እንደ ፐርሰናል ብራንዳችሁ ነው። ጥሩ ብራንድ ካላችሁ
እውነቴን ነው የምላችሁ። ጥሩ ብቻ አይደለም ላይክ መጥፎ ብራንድ ኖሯቸው ሰው መንገድ ላይ ሲያገኛቸው ለነዛ ሰዎች ሪስፔክት ይሰጣል። ሰው ኦፖርቹኒቲዎችን ክሬት ያደርግላቸዋል። ፐርሰናል ብራንዳችሁን መቀየር ይችላላችሁ። ፐርሰናሊቲያችሁን መቀየር ይችላላችሁ። ሰፈር ውስጥ ጓደኞቻችሁ፣ ዘመድ፣ ወላጅ እንደሚያውቁ ሳይሆን አክቹሊ እዚህ ጋር በምታሳዩት ነገር ሙሉ ዓለም ሊያውቃችሁ ይችላል። ኢዝኖት ይሄ ሰፈር ውስጥ ባለው ጸባያችሁ ሳይሆን ማለት ነው። እና በጣም ብዙ ነገር ብዙ ኦፖርቹኒቲ፣ የገንዘብ ኦፖርቹኒቲ፣ የስራ ኦፖርቹኒቲ፣ የፍሪደም ኦፖርቹኒቲ ሉክ ሚ ላይክ አይ ዶንት ሃቭ አ ወርክ እዚህ ጋር የሆነች 30 ደቂቃ ማትሞላ ፊልም አደርጋለሁ፣ ኤዲት አደርጋለሁ፣ ፖስት አለው። ቀሪውን ላይክ ስዝናና ነው ሙሉ በቃ ፍሪደም አለኝ። ኤዲት ማድረግበት መሰራበት ፍሪደም አለኝ። ወጥቼ መስራት እችላለሁ፣ መግባት እችላለሁ። አክቹሊ ልክ እንደ ባንክ ሰራተኛ አይደለም። ጠዋት ገብቼ ለሆነ ኖ ዌይ ከፈለኩ ሰራለሁ፣ ከፈለኩ አልሰራም። የምትፈልጉት ቦታ መቅረጽ ትችላላችሁ። በቃ ከእናንተ የሚጠበቀው መቅረጽ ነው። ይሄ ሁላ ኦፖርቹኒቲ አለ። አሁን የእናንተ ተራ ነው። አሁንም ቢሆን ጊዜ አልረፈደም። አይኖ በጣም ብዙ ቲክቶክ እያያችሁ ብዙ ቲክቶከር አለ። ከነሱ ያ ፉክክር ይኖረዋል። ቱ ቢ ኦነስት ግን ዩኒክ ሆናችሁ መታየት ትችላላችሁ። ዩኒክ ሆናችሁ ደግሞ እንደምትታዩ በቀጣይ ነገሮች እናያለን ማለት ነው። ሰብስክራይብ ማድረግ እንዳትረሱ። ሶስተኛው ደግሞ እንዴት ነው ኮንተንት ክሪኤሽንን የሆነ በርደን ወይም ደግሞ ምንድነው የሚባለው የሆነ ሰው በግድ ስሩ ገንዘብ ታገኙበታላችሁ ስላለ ሳይሆን እንዴት ነው በቃ ወዳችሁት እንድትሰሩ የምታደርጉት። ቢኮዝ ኮንተንት ክሪኤሽን እውነት ለመናገር በጣም ከባድ ነው። እውነት ትክክለኛ የሆነ ማይንድ ሴት ከሌላችሁ እንኳን አይደለም 1 ዓመት 1 ሳምንት ኮንሲስተንትሊ ፖስት ማድረግ በጣም ይከብዳል። እና ያንን ነገር ደግሞ ሆቢ ካላደረጋችሁት ኦር ወዳችሁት የምትሰሩበት ካልሆነ በጣም 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 ከባድ ነው የሚሆነው ማለት ነው። የመጀመሪያ ኢንቴንሽናችሁን መቀየር አለባችሁ። አሁን በዩቲዩብ ገንዘብ መስራት ትችላላችሁ ስላልኳችሁ ብቻ ሳይሆን ያንን ነገር ማድረግ ያለባችሁ ፐርሰናል ብራንዲንግ ቢውልድ ላደርግ ነው እነንትና ከዚህ በፊት እንደዚህ ሰርተዋል፣ አክቹሊ ገንዘብ ቤክ እያደረጉበት ነው። ከስንት ዓመት በኋላ 1 2 3 4 5 ዓመት ለፍተዋል። ይህንን ማድረግ አለባችሁ ማይንድ ሴታችሁ ማለት ነው። ስለዚህ የመጀመሪያው ገንዘብ የሆነ ኢንቴንሽናችሁ በቃ ኦኬ፣ አዎ ገንዘብ ይሰራበታል፣ እውነት ነው። የተለያዩ ኦፖርቹኒቲዎችን ይከፍትላችኋል፣ ግን ወዲያው አታገኙም። ቢኮዝ ፉክክር አለ። ያንን ፉክክር ቢት የምታደርጉት እለት ዕለት ራሳችሁን እያሻሻላችሁ እለት ዕለት ፖስት እያደረጋችሁ ስትመጡ ብቻ ነው። በቃ that's it ኦኬ። ኢንቴንሽናችሁን መቀየር አለባችሁ። ሁለተኛ ደግሞ ሰስቴይነብል የሆነ ኮንተንት ሩቲን ያስፈልጋችኋል። ያ ማለት በቃ ምሳ ሰዓት ምሳ እንደምትበሉ ሁሉ በቀን ክሬት የምታደርጉበት ሀሳቦችን የምታዩበት አይዲያዎችን ኦርጋናይዝ የምታደርጉበት የሆነ ታይም ያስፈልጋችኋል በቀን ማለት ነው። በዛን ሰዓት ጓደኞቻችሁ ጋር አትሄዱም፣ ፍቅረኛ ካላችሁ ፍቅረኞቻችሁ ጋር አትሄዱም፣ ምንም ነገር አታደርጉም። የዛን ሰዓት የኮንተንት ሰዓት ነው። ኦኬ ኮንተንት ሀሳብ የምታመነጩበት ዩቲዩብ ላይ አሉ የተለያዩ አይዲያዎች። አይዲያ ወስዳችሁ ወደ ራሳችሁ ቀይራችሁ ኮንተንት ክሬት ማድረግ ትችላላችሁ። እኔ የተለየ ኮንተንት አላመጣም። ኦኬ ሜቢ እንደዚህ አይነት ኮንተንት ዩቲዩብ ላይ ሞር ይኖራሉ፣ ግን የራሴ ኤክስፔሪንስ አለ፣ እሱን ነው የማወራው። የራሴ ፐርሰናሊቲ አለ፣ እሱን ነው የማወራው። ያንን ነው በኤአይ አይተካምላችሁ ማለት። ፖስት ከማድረጋችሁ በፊት ቢያንስ 15 ቪዲዮ ቀርጻችሁ ኤዲት አድርጋችሁ አስቀምጡ። አለበለዚያ አንድ ቪዲዮ ፖስት አድርጋችሁ ማንም ሳይላችሁ ሳይቀር ላይክ በደንብ ኢሞሽናችሁ ይጎዳል እና ሞቲቬት ለመሆን ምናምን ትንሽ ይከብዳችኋል። ስለዚህ ቢያንስ 15 ቪዲዮ ቅረጹና ኤዲት አድርጋችሁ አስቀምጡ። አራተኛው ደግሞ እንዴት ነው ኒሻችሁን የምትመርጡት? ወይም ደግሞ የቪዲዮ ዘርፍ አለ፣ ኢንተርቴንመንት አለ፣ ወይ ደግሞ አስቂኝ ቪዲዮዎች፣ ሪያክሽኖች አሉ፣ ኤዱኬሽናል አለ፣ የምታስተምሩ ከሆነ ማስተማር አለ ኦንላይን። ይህንን ነገር ለማወቅ መጀመሪያ ፐርሰናሊቲያችሁን ማየት አለባችሁ። ሰዎች ጋር ስትሄዱ የምታስቁ ሰዎች ናችሁ፣ ኦር ደግሞ ሰዎች ጋር ስትገናኙ የሆነ ነገር ማስተማር የሆነ ነገር መናገር ነው ላይክ ያ ነገር ነው ወደ ኮንተንት የሚቀየረው እንጂ ወደ የተለየ ነገር አይደለም። ሰዎችን የምታዝናኑ ከሆነ ሞር ኦፍ ሪያክሽን ቪዲዮ ኦር ደግሞ ራሳችሁን ቢሆን እያዝናናችሁ ብትለቁ አሪፍ ነው። ሰዎች ጋር ስትገናኙ የሆነ የምታወሩት ነገር ሞር ብሮድ የሆነ ኮንሰፕት ከሆነ ጀስት ዱ ኢት፣ አውሩት እዚህ ላይ አምጥታችሁ። የሆነ ነገር ማስተማር የሚመቻችሁ ከሆነ ደግሞ እንደኔ የሆነ አውጥታችሁ እንደዚህ ማስተማር ይቻላል። እና ከፐርሰናሊቲያችሁ ጋር ነው እንትና በዛ ነገር ስለተሳካለት እኔ በዛ ነገር መስራት አለብኝ ነው። እኔ አሁን ሪያክሽን ቪዲዮ ሞድ ትሰራለህ አልችልም። እውነቴን ላይክ ሞክሬዋለሁ አልችልም። የሆነ መሳቁላ አልችልም። ቱ ቢ ኦነስት ለራሳችሁ ከራሳችሁ ፐርሰናሊቲ ጋር የሚሄድ አይነት ኒሽ አለ፣ የቪዲዮ ዘርፍ አለ። እነሱ መስራት ትችላላችሁ። በዚሁ ላይ ደግሞ የምነግራችሁ ነገር ራሳችሁን ሁኑ። እንትናን ለመሆን አትሞክሩ። ቢኮዝ በዛ ነገር አትቆዩ። ኦኬ እንትና እንደዚህ ስላደረገ ይህንን ሰርቶ ቫይራል ስለወጣ እኔም እንደዚህ መስራት አለብኝ። ኖ ዌይ። በቃ ራሳችሁን ሁኑ። ለምሳሌ ካቢላሚን ተመልከቱት።
ከዚህ በፊት እንደሱ አይነት ኮንተንት አልተሰራ። እውነት ለመናገር የዛን ሰዓት የኢንተርኔት ታይም ነበረ፣ ዩቲዩብ ላይ ቪዲዮዎች ይሰራሉ ምናምን። ግን ካቢለሚ ኢትስ ዩኒክ በሆናችሁ ቁጥር ዩኒክ የሆነ ገንዘብ ትሰራላችሁ፣ ሞር የሆነ ገንዘብ ትሰራላችሁ። እንትናን በሆናችሁ ቁጥር ግን ከእንትና ጋር ራሳችሁን እያፎካከራችሁ ነው። ሰውም እንትናን ለመሆን ወይም ደግሞ እንትናን የመሆን ፐርሶናሊቲ ይዛችሁ ስትመጡ አክቹዋሊ ሰው ይረዳዋል፣ ብዙም አይመቸውም ሰው ራሳችሁን ሆናችሁ ስትመጡ ራሳችሁን ይዛችሁ ስትመጡ ወይም ደግሞ በዛኛው ሰውዬ ኮንተንት ስታይል ግን ራሳችሁን ሆናችሁ ስትመጡ ራሳችሁን በቃ ላይክ ዩኒክ ናችሁ። ኦኬ ራሳችሁን ሆናችሁ መምጣት ይኖርባችኋል ነው። አምስተኛውና ደግሞ ብዙዎቻችሁ በጣም የምትፈሩት ፓርት ካሜራ ላይ ማውራት አልችልም። አብዛኞቻችሁ ካሜራ በጣም ትፈራላችሁ። እውነት ለመናገር ጓደኞቼንም ምናምን ላይክ አያችኋለሁ እና ላይክ በጣም ነው የምትፈሩት ልክ እንደሆነ እንትን። ግን ካሜራ ኢዝ ናቹራል። እንዴት ነው ካሜራ ላይ ማውራት የምትችሉት? መጀመሪያ ላይ ስኪል ስማር ማለት ነው ቪዲዮ ኤዲቲንግ እየተማርኩ ነበር እና ቪዲዮ ኤዲት የማደርገው ቪዲዮ የለም። ምንድነው ያለኝ አማራጭ? ራሴን እየቀረስኩ ራሴን ኤዲት ማድረግ ነበረ። ምንድነው ስክሪፕት እጽፋለሁ፣ ስለሆነ ነገር ስክሪፕት ጽፌ አክቹዋሊ ራሴን ቀርጬ ነበር ኤዲት ማድረገው እና በሆነ ተአምር መጀመሪያ ላይ በቃ ጭራሽ እፈራለሁ። ዝቅ ብዬ ነው ማነበው ምናምን እና በጣም የምደጋግማቸው ቃላቶች አሉ። ወደ ካሜራ ላይ ወደዛ የሆነ ሰዓት ዞን አውት አደርጋለሁ። ማወራውን ነገር አላውቅም እና ከባድ ነበር መጀመሪያ ላይ። ግን አደንድ ፕራክቲስ እያደረግኩት ስመጣ ኖቲስ ማድረግ ጀመርኩ። ፕላስ ደግሞ ኤዲት እያደረግኩት ስለሆነ የምደጋግማቸውን ቃላቶች በስነስርዓት ኖቲስ ማድረግ እችላለሁ። ፕላስ ደግሞ ምን አይነት ፐርሶናሊቲ እንዳለ ካሜራ ላይ ምን አይነት ሰው እንደሆንኩ አይ ነበር እና ራሴን አሁን ሌላ ሰው ሆኜ ባየው አንድ ደቂቃ ያንን ቪዲዮ ቁጭ ብያ ላይ ቢኮዝ አም ሶ ቦሪንግ። እጄ አይንቀሳቀስም፣ እንደዚህ ሆኜ ነው ማወራው። ከስር የተጻፈ ነገር ነው የሸመደርኩ ነው እንደዚህ እያልኩ ማወራው እና መጀመሪያ ላይ እንዴት ነው የምታደርጉት? የሆነ የምታወሩት ነገር አለ ራይት። እሱን ትጽፋላችሁ፣ ስለሱ ካሜራ ላይ ሆናችሁ አሁን የመጀመሪያ እሱ ነው። ከዛ በኋላ እኔን የቀረጻችሁት ቪዲዮ መልሳችሁ ይት። ከዛ በኋላ አይኖ ትጠሉታላችሁ። የምደጋግሙት ቃል ማስተካከል ያለባችሁ ቦዲ ላንጉጃችሁ፣ ወይ እጃችሁን አታንቀሳቅሱም። የሆነ አንድ ቦታ ድርቅ ብላችሁ ነው። አይን ስታይላችሁ፣ አወራራችሁ፣ ቶናችሁ፣ እያንዳንዱ ነገር ትጽፉና እሱን ለማስተካከል ቀጣይ ቪዲዮ ትቀርጻላችሁ። አሁንም ታያላችሁ ተስተካክሏል፣ ግን ይሄ ይቀራል። እንደዚህ እያደረጋችሁ ነው ፕራክቲስ ማድረግ የምትችሉት። ሌላኛው ደግሞ ካሜራ አስቀምጡ፣ ግን ደግሞ ካሜራ ጋር እንደሌላችሁ አውሩ። አሁን እኔ ለጓደኛዬ እንደማወራ ነው እዚህ ጋር እያወራ ያለሁት ማለት ነው። ምንም አልጨናነቅም። አም ፍሪ፣ እጄን አወዛውዛለሁ እና በጣም ደስ ብሎኛል። የሆነ ሰው እንደማወራ እንጂ አክቹዋሊ የሆነ ካሜራ ምናምን ላይ የሆነ በቃ ፐርፌክት ሆኜ መታየት እንዳለብኝ ሳይሆን ጀስት በቃ ለጓደኛዬ እንደማወራው አሁንም እያወራ ያለሁት ማለት ነው። እና ኪፕ ኢት ናቹራል። በቃ የመጀመሪያውን ተለማመዱ። ሁለተኛው ደግሞ ካሜራ ጋር እንደምታወሩ እርሱትና ጀስት ካሜራችሁ ጋር ከራሳችሁ ጋር ስታወሩት ተባተባላችሁ ነው ወይ ካሜራ ጋር ሲመጣ ነው ያ ነገር ያ ፊል የሚመጣው። እና ይህን ነገር ፕራክቲስ የምታደርጉት በአንዴ አይደለም፣ ቦሪንግ ነው። የተለማመዳችሁ ቢያንስ ለ2 ሳምንት ከካሜራ ጋር እያወራችሁ እያያችሁ እያስተካከላችሁ እያወራችሁ እያያችሁ እያስተካከላችሁ መሄድ ትችላላችሁ። 6ኛው ደግሞ እንዴት ነው ዲቫይስ የለኝም ወይም ደግሞ አሪፍ ስቱዲዮ የለኝም፣ አሪፍ ስልክ የለኝም፣ አሪፍ ማይክ የለኝም። እውነት ለመናገር ስልኬ ናት። ማይክ ስልኬ ላይ አለ፣ ካሜራ ስልኬ ላይ አለ፣ ኤዲት ማደርገው ስልኬ ላይ ነው፣ ፖስት ማደርገው ስልኬ ላይ ነው፣ ተምኔል የሚሰራው ስልኬ ላይ ነው። ኢቭን ፒሲ አሁን ስራ ፈቶ ቁጭ ብሏል። ምንም ማደርገው ነገር የለም። እናንተ የሚያስፈልጋችሁ ስልካችሁና ስልካችሁ ብቻ ነው። ትንሽ ጥራት ያለው ስልክ ቢኖር ደስ ይላል። የኔን ተመልከቱ፣ ሳምሰንግ A12 ነው፣ M12 ኢማጂን ዲስ። ኢቭን አይፎን አይደለም፣ ያላችሁን ስልክ ነው መጀመሪያ ላይ የምትጠቀሙት። ቢኮዝ ሁል ጊዜ ራሳችሁን ስታስተያዩ አሁን ትላልቅ ክሬተሮች የደረሱበት ቦታ ትልቅ ደረጃ ላይ ምናምን ሳይሆን አክቹዋሊ አሁን ድሮ እያሉ መጀመሪያ ላይ ሲነሱ በምንድን ነው የጀመሩት የሚለውን በጣም አብዛኞቻችን እውነት ለመናገር ስለምናወዳደር ነው ራሳችንን። ስለዚህ ማወዳደር ተውና የእነሱን ባክ ስቶሪ እዩ። በቃ እናንተ ገና ቻፕተር 1 ላይ ናችሁ፣ እነሱ ቻፕተር 10 ደርሷል። don't compare others chapter 10 to your chapter 1 የሚባል ነገር አለና እነሱ ያኔ መጀመሪያ ሲጀምሩ በምን ነበር የጀመሩት? ሜቢ እሸቱን ተመልከቱት። የሆነ ስልክ አንጠልጥሎ ምናምን ቪዲዮ አይቼ ነበርና በጣም ነበር የገረመኝ። ማይክ አቶ ስልክ በገመድ አንጠልጥሎ ነበር ፖድካስት ሲቀርጹ የነበሩና እነሱ እንደዚህ ጀምረው እናንተ ምንም የምትቀብጡበት ነገር የለም። አክቹዋሊ የኔን ቪዲዮ የምታዩ ከሆነ you have a smartphone, so start
ባላችሁ ነገር። ከዛ በኋላ ቀስ እያላችሁ አፕግሬድ ታደርጋላችሁ። ስታንድ መግዛት ትችላላችሁ፣ ላይት መግዛት ትችላላችሁ፣ ባክግራውንድ ምናምን ቀስ እያላችሁ ላይክ ገንዘብ እየሰራላችሁ ሲመጣ ያ ነገር መግዛት ትችላላችሁ። ስለዚህ አትጨናነቁ፣ ባላችሁ ነገር ጀምሩ። ማንም ጨጫ ያደርጋችሁ። ሌላኛው ደግሞ እሺ ቪዲዮን ቀርጫለሁ ግን እንዴት ነው ኤዲት ማደርገው? ማለት ኤዲት ማድረግ በጣም ከባድ ነው ምናምን ብላችሁ ትጠይቁኛላችሁ። ኤዲት ማድረግ በጣም 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 ቀላል ነገር ነው። ስልካችሁ ላይ ካፕከት የሚባል አፕሊኬሽን አለ። ፍሪ ነው። የኔም ቪዲዮዎች ቢሆኑ የሚቀናበሩት በካፕከት ነው። ሌላ የተለየ ነገር የለም። ስለዚህ መጀመሪያ ላይ ምንድነው ማወቅ ያለባችሁ? ራፍ ከት ነው ማወቅ ያለባችሁ። ማለት ይሄ ምናምን የሚለውን ፓርት መቁረጥ መቻል አለባችሁ። ሶ ካፕከት ላይ እንዴት ነው የምትማሩት? ዩቲዩብ ላይ ግቡና ካፕከት ቪዲዮ ኤዲቲንግ ብላችሁ ሰርች አድርጉ። እዛ ላይ በቃ ቤዚክ የሆነውን ነገር ትማራላችሁ ማለት ነው። የምታወሯቸውን የሆነ አንዳንድ በመሀል የሚደጋገሙ ቃላቶች ካሉ እነሱን አክቹሊ ከት ታደርጋላችሁ። በቃ ከዛ ፖስት። ኦኬ ብዙዎቻችሁ የሆነ በቃ የሚገርም ኤዲት ምናምን ለመስራት ታስባላችሁ፣ ግን ያ ነገር ምንም ጥቅም የለውም። አክቹሊ ሀሳባችሁን በስነ ስርዓት ማስተላለፍ ከቻላችሁ ኢቨን ኤዲት ባይደረግም ምናምን የሚለው እንኳን ቢኖር በጣም የሚገርም ቪዲዮ መሆን ይችላል። ስለዚህ ራፍ ከት በቃ ይሄ መሀል ላይ እየቆራረጣችሁ ኤክስፖርት ማድረግ ከቻላችሁ ሌላውን ደግሞ ቀስ እያላችሁ አፕግሬድ ማድረግ ትችላላችሁ። ቴክስት፣ ቢሮል፣ ቪዥዋል ኤፌክት ምናምን ደግሞ ቀስ እያላችሁ መጨመር ትችላላችሁ። ከዛም ደግሞ አድጋችሁ ወደ ፕሪሚየር ፕሮ ወደ አዶቢ ምናምን ማሳደግ ትችላላችሁ እነዛን ነገሮች። ስምንተኛው እና ብዙዎቻችሁ የምትወዱት ነገር እንዴት ነው ከኮንተንት ክሪኤሽን ገንዘብ የምሰራው? እንዴት ነው ዩቲዩብ ላይ ቪዲዮ ፖስት አድርጌ ገንዘብ የምሰራው ነው። የገንዘብ አከፋፈል ላይ እነዚህ 4 ነገሮች አሉ። የትኛው ኮንተንት ክሪኤሽን? የመጀመሪያው ፕላትፎርም ቤዝድ ሞኔታይዜሽን ነው። እንደዚህ ክሬት ስታደርጉ ዩቲዩብ ይከፍላችኋል። እንደዚህ ክሬት ስታደርጉ ቲክቶክ ይከፍላችኋል፣ ፌስቡክ ይከፍላችኋል። ሌሎች ፕላትፎርሞች አሉ እንደዚህ የሚከፍሏችሁ ማለት ነው። እናንተ የሚያስፈልጉ ሪኳየርመንት ተብለው ወይም ደግሞ እንደ ግዴታ ያሉ ነገሮች አሉ። ለምሳሌ ዩቲዩብ ላይ 4000 ሰዓታትና 1000 ሰብስክራይበር ስታልፉ አክቹሊ ገንዘብ መከፈል ትችላላችሁ ማለት ነው። ሌላኛው ደግሞ ብራንድ ዲል ወይም ደግሞ ስፖንሰርሺፕ የምንላቸው ናቸው። አሁን ላይ እውነት ለመናገር ቅድም ተናግሬው ያለው ከአርቲስቶች በላይ አሁን ላይ ቲክቶከሮች ናቸው ሞር ብራንድ እየፈረሙ ያሉት። ትላልቅ ካምፓኒዎች የሚፈለጉት ቲክቶከሮች ናቸው። ቢኮዝ በጣም ብዙ ትልቅ የሆነ ኦዲየንስ ስላላቸው ማለት ነው። እና ያ ማለት ምንድነው? የሆነ ሪል ስቴት በእናንተ ማስተዋወቅ ከፈለገ ልክፈላችሁና አስተዋውቁልኝ ይላችኋል። ታስተዋውቁላችኋላችሁ ማለት ነው። ያ ስፖንሰርሺፕ ይባላል። ብራንድ ዲል ደግሞ የምንለው የዛ ካምፓኒ ብራንድ ትሆናላችሁ ማለት። ብራንድ አምባሳደር ምናምን ሲባል ሰምታችኋል ብዬ አስባለሁ። እና ለምሳሌ የያንጎ ብራንድ አምባሳደር ሊዲያና ሰለሞን ናት። በየቦታው በየቢልቦርዱ ምናምን ተለጣጥፋ እናያታለን። ያ ብራንድ አምባሳደር ወይ ደግሞ ብራንድ ዲል ይባላል ማለት ነው። ሶስተኛው ደግሞ አፊሊየት ማርኬቲንግ ነው። አፊሊየት ማርኬቲንግ አሁን ላይ በደንብ እየሰራ ነው። ሰምታችሁ ከሆነ እቺን ሊንክ ተጠቀሙ፣ እቺን ፕሮሞ ኮድ ተጠቀሙ ምናምን ሲባል ሰምታችሁ ሊሆን ይችላል። ይሄ ማለት ምንድን ነው? ካምፓኒዎች የሚሸጡት የሆነ ፕሮዳክት አለ ራይት። በእናንተ እንዲስተዋወቅ ያደርጋሉ። ሰው የእናንተ ሊንክ ተጠቅሞ ያንን እቃ ከገዛ ከዛ እቃ ላይ የሆነ ያህል ፐርሰንት ለእናንተ ይገባሉ። በዚህ አማካኝነት የተለያዩ ሱቆች ያሏቸው የተለያዩ እቃዎችን የሚያመርቱ ካምፓኒዎች እናንተ ጋር ይመጣሉ፣ ሊንክ ኮድ ይሰጧቸዋል። እናንተ ምንድነው የሚጠበቀው ከእናንተ? ማስተዋወቅ ነው። ይህንን ነገር እጠቀማለሁ ግዙኝ፣ ይህንን ነገር እጠቀማለሁ ግዙኝ። ይሄ እኛ ሀገር ብቻ አይደለም፣ ኢንተርናሽናል ካምፓኒዎች በደንብ የሚሰሩበት ነው። እነ አማዞን በደንብ በዚህ ነገር ይታወቃሉ። እና አፊሊየት ፕሮግራሞችን ያዘጋጃሉ። እናንተ ሊንኩን ትቀበላላችሁ። ከእናንተ የሚገዛ ሰው አክቹሊ ያ ዕቃ ከተገዛ የተወሰነ ያህል ፐርሰንት ብር ማለት ነው ወደ እናንተ አካውንት ይገባል ማለት ነው። አንዴ ያንን ቪዲዮ ሰርታችሁት ብዙ ግዢ ካገኘ ሁልጊዜ ቋሚ የሆነ ገንዘብ ወደ አካውንታችሁ ይገባል ማለት ነው። አራተኛው ደግሞ የራሳችሁን ፕሮዳክት መሸጥ ነው። አብዛኛው ቲክቶከር አብዛኛው ዩቲዩበር አሁን ላይ ወደ ራሱ ፕሮዳክት እየገባ ነው። እውነት ለመናገር ወይ ሽቶ ቢዝነስ ይጀምራል፣ ወይ ፀጉር ቤት፣ ወር ስልክ ቤት ምናምን ሲጀምሩ እንመለከታቸዋለን። ያ በጣም ለእናንተ ወሳኝ ነገር ነው። የተወሰነ ብራንድ ዲሎችን ከሰራችሁ በኋላ የተወሰነ ገንዘብ በእጃችሁ ከያዛችሁ በኋላ አክቹሊ ወደ ፕሮዳክት ተቀይሩታላችሁ። ቢኮዝ ዩ ሃቭ አን ኢንፍሉዌንስ። እናንተን ማስታወቂያ የሚያሰራ ድርጅት ከመፈለግ ይልቅ የእናንተን ፕሮዳክት ሁልጊዜ መሸጥ ትችላላችሁ። ዲጂታሊ መሸጥ ትችላላችሁ። ወይም ኮርስ መሸጥ ሊሆን ይችላል፣ መጽሐፍቶችን ዲጂታሊ መሸጥ፣ ቪዲዮዎችን መሸጥ ትችላላችሁ። ወይ ደግሞ ፊዚካሊ ስልክ ቤት መክፈት ሊሆን ይችላል። የሆነ ኤሌክትሮኒክሶችን ምናምን ሽቶዎችን ምናምን መሸጥ ትችላላችሁ። እና ይሄ በጣም አሪፉ ነው። ግን እንደመጀማሪ ደግሞ ምንም ገንዘብ ካልሰራችሁ አክቹሊ ያ የስፖንሰሩ በጣም
አሪፍ ነው። 9ኛው ደግሞ ሁላችሁም መቀበል ያለባችሁ የኮንተንት ክሬሽን እውነት አለ። እድገት ጊዜ ይፈልጋል። በቃ የሆነ ነገር ለማሳደግ ከፈለጋችሁ ጊዜ አለው። ኦኬ አሁን ሸንበቆን ተመልከቱት። ስንት ዓመት ወደ 7 ዓመት ሙሉ ከስር ነው የሚሆነው። ከ7 ዓመት በኋላ ማደጉን አያቆምም። ቢቆረጥ አሁንም ያድጋል። ስለዚህ የመጀመሪያዎቹ 1-2 ዓመት 3 ዓመት ላይ በደንብ መስራት አለባችሁ። በደንብ ስር መስደድ አለባችሁ። ከሆነ ሰዓት በኋላ ግን በደንብ ወደ ላይ ሳታቋርጡ መውጣት ትችላላችሁ። እኔ ይህን ነገር የምነግራችሁ ተሳክቶልኝ አይደለም፣ ስኬታማ የሆኑ ሰዎችን ከጠየቁ በኋላ ነው። ኮንተንት ክሬሽንን ለማቆም በጣም ጫፍ ላይ ደርሼ ነበር። ቱ ቢ ኦነስት በጣም ብዙ ሰዎችን ስጠይቅ አክቹሊ በትንሹ 3 ዓመት ያለ ገንዘብ ፈቅቷል። ላይክ 3 ዓመት። ያንን ያክል ዓመት እንዳይፈጅብኝ የተወሰኑ ኤክስፔሪንሶችን ከነሱ ወስጃለሁ። አክቹሊ ግን ደግሞ ለ3 ዓመት ሙሉ ኮንሲስተንትሊ ምንም ነገር ሳያገኙ ፖስት ማድረግ እውነት ለመናገር ትልቅ ማይንድሴት ይፈልጋል። አሁን ትልቅ ቦታ ላይ ደርሷል እነዛ ሰው። የመጀመሪያው ቪዲዮ ጥሩ ሆኖ አያውቅም። በቃ የመጀመሪያዎቻችን 1 10 20 30 ቪዲዮዎች ጥሩ ሆኖ አያውቁም እውነት ለመናገር። ሉክ ማይን ላይክ የሆነ ቀጭን ሆኜ ምናምን ነው የምሰራው። አሁንም ላይክ 1 ዓመት ነው፣ ግን በ1 ዓመት ውስጥ ላይክ የተለያየ ለውጥ አለ እና የምንሰራቸው ቪዲዮዎች የመጀመሪያ ላይ ክሪንጅ ናቸው። ግን ያን ክሪንጅ ታይም ማለፍ ነው አብዛኛው ሰው አቅቶት ቁጭ የሚለው። ስራ የለውም ምን የለውም፣ በቃ ክሪንጅ መሆን አለባችሁ መጀመሪያ ላይ። የመጀመሪያው የየትኛውም ሰው ቪዲዮ ክሪንጅ ነው። ኦኬ የእነ ስፒድ፣ ሚስተር ቢስት የተለያዩ ስትሪመሮችን ተመልከቱ። የመጀመሪያ ቪዲዮቸው በጣም እውነት ለመናገር አሁን ቢለቁት ያንን ነገር መልሰን አናየው፣ ግን አሁን ላይ ስኬታማ ስለሆኑ ያንን ቪዲዮ እናያለን። እናንተም ላይፍ ላይ ያ ነገር ሀፕን የሚያደርገው አሁን ላይ ቪዲዮችሁ ላይታይ ይችላል፣ ሰው ላይ ወደው ይችላል። እናንተ ደግሞ ኮንሲስተንትሊ ፖስት እያደረጋችሁ ነው። የሆነ ሰዓት ተሳካላችሁ፣ ቡም ቡም ቡም፣ ይህ ሰውዬ ማን ነው ብለው ወደኋላ የእናንተን ታሪክ መጥተው ያሉ። በዚህ ሀሳብ ላይ ደግሞ የመጨረሻው ማነሳው ነገር ኮንፊደንስ የሚመጣው ስሩ ሪፒቴሽን እንጂ ከመሬት ተነስታችሁ ኮንፊደንት አትሆኑ። ኮንተንት ክሬት ማድረግ፣ እንደዚህ ካሜራ ላይ ማውራት፣ ኮንፊደንት ሆናችሁ የምታወሩት ብዙ ጊዜ ያንን ነገር ካልደጋገማችሁት እውነቴን ነው የምላችሁ ኮንፊደንስ አይኖራችሁ። እኔ የዛሬ ዓመት ኮንፊደንስ አልነበረኝም። ካሜራ ላይ ማውራት አልችልም፣ ግን 50 100 200 300 ጊዜ ነው ካሜራ ላይ ያወራሁት። አሁን ያለሁበትን ደረጃ ደርሻለሁ። ሜቢ ከዚህ በኋላ ደግሞ አሁንም እንደማወራው ላላወራ እችላለሁ፣ ላልንተባተብ እችላለሁ። አሁንም ቢሆን ባይዘው ይተባተባለሁ። ያው መሀል ላይ ከት ይደረጋል። ኮሚኒቲ ላይ ለቅቄዋለሁ እንዴት እንደምንተባተብ ማለት ነው። ኮሚኒቲን ጆይን ካላረጋችሁት ጆይን አርጉት። በጣም ክሪንጅ ነው። you know what I'm saying? so like ኮንፊደንስ የሚመጣው ስሩ ሪፒቴሽን እንጂ ዝም ብላችሁ ኮንፊደንት አትሆኑ። ዝም ብላችሁ ጋድ እቺ ልጅ በደንብ ኮንተንት ክሬት ታደርጋለች ውስጧ ኮንተንት ክሬሽን ኮንፊደንስ እሰጣታለሁ ብሎ ምናምን አትፈጠሩም። ባይዘው ያንን ነገር ስሩ ሪፒቴሽን ነው የምታመጡት። አይ ሆፕ ረድታችኋል ብዬ አስባለሁ። ሰብስክራይብ ማድረግ እንዳረሱ 1000 እና ሞኔታይዝ ማድረግ ነው በዚህ ወር እቅዳችን ማለት ነው። ኮንሲስተንትሊ እኔ ደግሞ ፖስት አደርጋለሁ። በሳምንት 3 ነው ፖስት ማደርግላችሁ። አይ ሆፕ ይጠቅማችኋል ብዬ አስባለሁ። ፒስ አውት።